ወይኔ ጭንቅላት ረጂ አላስተረፈኝም። አንተ እጄ ትላለህ፣ እኔ ጭንቅላት የለም እኮ ወደ ቀኝ ይዞኝ ይላል። ሳንጆ ግን አስተረፉ እጄ ታለ እንዴ አቆ ለካ እንዳይነን የጠፋው ወይ ናይኒ እናንተ መነጋገር አይቻልም አላልኳችሁ? ዝም በል አላልኩ? አንተስ ብትሆን አናታ ማድ አንተ ብትሆን አፈን ዝጋሽ። እዚህ በቆየን ቁጥር ወደ መሞቻ ቀናችን እየቀረብን ነው። ስለዚህ በፍጥነት ማምለጥ አለብን። እንዴት ብለን ነው የምናመልጠው? የተያዝንበት ወንጀል ከባድ በመሆኑ እንዴት እየጠበቁ እንዳለ አይታያችሁ? እንደማን ታውቀውለን በቆይታችን ጥሩ ቢሆንም ሲቆይ ግን አንድ ባንድ ያወጣጡናል። አረ በፍጹም አያወጣጡንም። ምክንያቱም ብንያዝ እንኳን መንፈስ ምን ማለት እንዳለብን አንድ በአንድ አስጠንቶናል። ሲጀመር መንፈስ የሚባለውን ሰው አግኝተው ታውቃል? ትክክለኛ ስሙስ ማን እንደሆነ ታውቃል? እሱ እዛ የተመቸው ቦታ ላይ ሆኖ እኛን እዚህ እያስገረፈን እንደዚህ አይነት ሰው እንዴት ታምናለህ? ካላመንክ ታዲያ ስራውን ለመስራት ለምን ተስማማ? ብሩን ፈልግ አይደል? ስራውን ከመጀመራችን በፊት ግማሹን ሂሳብ በአካውንታችን አስገብቶናል። በተጨማሪም ይህን ስራ ከጨረስን ደግሞ ምን ያህል እንደሚከፍል አስባችሁታል? አሁንም ቢሆን ጊዜው አልረፈደብንም። ትዝ ይላችሁ ከሆነ ብንያዝ እንኳን የገንዘብ ችግር እንደሌለበትና ብዙ ባለስልጣናት ስለሚያውቅ በሆነ መላ እንደሚያስፈታን ነግሮናል። ስለዚህ ትንሽ መታገስ አለብን። ማን ይሁን ምን መልኩን የማናውቀው ድምፁን ብቻ ሰምተን ትዕዛዙን የተቀበልነው ሰው መጥቶ ያድነናል ማለት ይሄ የሞኝነት መጨረሻ ነው። እኛው ለራሳችን መላ መፈለግ አለብን። አዎ ምን አይነት መላ? በቃ የሆነ ቀን ወይ ምግብ ሊሰጡን ወይ ደግሞ ሊገርፉን 2-3 ሆነው ሲመጡ እንደምንም ብለን ዱላቸውን ተቀብለን ማምለጥ አለብን። ጥሩ ሐሳብ ነው። ግን እኔ እንደምትይኝ አንድ አይኔ ጠፍቷል። እሱንም እጅን ሰባብረውታል። አንተንም ቢሆን ደብድበውካል። ታዲያ እንዴት ነው ይህን ሐሳብ አንተ ያመጣውን ሐሳብ ለማድረግ የምንችለው? በምን አቅማችን? ይኸውልህ ሳያስቡ ስለምናደርገው እድል ከኛ ጋር ትሆናለች። ብቻ እናንተ የሆነ ነገር ድንጋይ የሚሆን የማነቂያ ገመድ የሆነ ነገር ብቻ አዘጋጁ። ዛሬ ማታ እናመልጣለን። እሺ ሳንጃ፣ ዛሬ የምትናገረው ነገር የለም? ምንም ሳላውቅ ምን ልናገር እችላለሁ? መቤቴ ቶምቤ ጓደኛ የሚለውን እየሰማኸው ነው? ኧረ እኔ ጓደኛ አይደለም። ቆይ የማላውቃቸው ሰዎች እንዴት ጓደኛ ሊሆኑ ይችላሉ? በጣም ታስቀናላችሁ። እኔም እናንተ ጓደኛ ብሆን ብዙ ሚስጥሮች ይደበቁልኝ ነበር። ምንም እኮ የደበቅነው ሚስጥር የለም አለቃ። የደበቅ ነው? አሁን አንታወቅም ምናምን ስትሉ አልነበረም እንዴ? በነገራችን ላይ አለቃችሁ መንፈስ የት እንዳለ ተደርሶበታል። በጥቂት ጊዜ ውስጥ እጃችን ውስጥ ይገባል ማለት ነው። እሱ ሲያዝ ሁሉንም ነገር ስለሚመሰክርባችሁ ክሱ እናንተ ላይ ይበረታል ማለት ነው። ስለዚህ ከአሁኑ መናገር አይሻላችሁም? እመቤቴ ምን አጥፍቼ እንደሆነ አላውቅም። ለምን እንደተያዝኩኝም አልገባኝም። መንፈስ የምትሉትንም ሰው አላውቀውም። እኔ በጣም ግራ ገብቶኛል። እመቤቴ እኔ ልቀቁኝ። እኔ ቤተሰብ አስተዳዳሪ ነኝ። ሚስትና ልጆችም ይጨነቃሉ። ትክክል ብለሃል። ቤተሰቦች ስትጠፋባቸው የት ገባ ብለው መጨነቃቸው አይቀርም። ለዛም አንተ በነፃ መለቀቅ አለብህ። መሄድ ትችላለህ። ሂድ። ምንድን ነው? ሙሉ ቀን ወንዱ፣ ቅጽል ስም አውራሪስ፣ የመኖሪያ አድራሻ ድሬዳዋ፣ ልዩ ስሙ ከዚራ፣ የስራ ሁኔታ የግል አስመጭና አከፋፋይ፣ የትዳር ሁኔታ
ያላገባ። ልቀጥል? እየቀለድኩ መስሏችሁ ከሆነ ተሳስታችኋል። እሺ ማን እንደላካችሁ ምን ልትሰሩ እንደተላካችሁ እና ስንት እንደተከፈላችሁ ማትናገሩ ከሆነ እዚቹ እስር ቤት ውስጥ ትበሰብሳታላችሁ። ጨዋታውን ላጣፍጥላችሁ። ቀድሞ መናገር ለጀመረ ሰው የክሱን ፋይል አዘግቼ በነፃ አስተናብተዋል። ሌሎቻችሁን ግን መሞት እስኪናፍቃችሁ ድረስ ትሰቃያታላችሁ። መልካም እድል። ጌታዬ ሆይ እርዳን። ሰዎች በጣም እያንቀላፋ ነው። እስካሁን ምንም የተለየ የደረስንበት መረጃ የለም። ትንሽ በዘገየን ቁጥር መንፈስ የተባሉ ሰው ከእጃችን እያመለጠ ነው የሚሄደው። መቶ አለቃ የደረሳችሁበት ነገር አለ? እስካሁን ባለን መረጃ መሰረት እስረኞቹ እርስ በርሳቸው እንደማይተዋወቁ እያስመሰሉ እንደሆነ ግልጽ ነው። ከዛ በተጨማሪ ደግሞ ስራውን ሲያዛቸው የነበረው መንፈስ የተባለውን ሰው ራሳቸው በአካል እንዳላገኙትና ትዕዛዙን በስልክ ሲሰጣቸው እንደነበር እናውቃለን። አዎ ትዕዛዙን የተቀበሉት በስልክ ሲሆን መንፈስ ለሳንጃው ደውሎ የሚያግዘው ሰው ፈልጎ ስራ እንዲጀምር መመሪያ ሰጥቶታል። ከዛም በተጨማሪ ደግሞ ለስራው ማስኬጃ የሚሆን 850 ሺህ ብር ቅድመ ክፍያ እንደተደረገላቸው የእስረኞቹ አካውንት አጣርተን ደርሰንበት። አሁን ያሉትን የእስረኞቹን ታሪክማ እኔም በደንብ አውቃለሁ። ስለ መንፈስ የተጣራ መረጃ ፈልጋለሁ ማለት ነው። እመቤቴ መንፈሱ እኮ እንደ ስሙ መንፈስ ሆነብን። አንድ የተለየ መረጃ ያገኘ ነው ሰውየው ከፍተኛ ባለሀብት መሆኑ ብቻ ነው። ከዛ በተረፈ ማን እንደሆነ፣ ስልኩ ምን፣ የት እንደሚኖር፣ ቤተሰቦቹ እነማን እንደሆኑ ምንም ፍንጭ አላገኘም። ምናልባት ግን ይሄ መንፈስ የሚባለው ሰው ግን በውሸት የተፈጠረና እኛን ለማዘናጋት የተጠቀሙበት መንገድ ቢሆንስ? እሱ እንኳን ይሆናል ብዬ አላስብም። ምክንያቱም ከዛ በፊት የተፈጠሩ ተመሳሳይ ወንጀሎች ስንከታተል ከወንጀሉ ጋር የመንፈሱ ስም በቀጥታም ሆነ በተዘዋዋሪ ተነስቶ ከዚህም በተጨማሪ ደግሞ ስራውን እነሱ ብቻ ይሰሩታል የሚል እምነት የለኝም። ምክንያቱም ለስራው ማስኬጃ የገባላቸውን የገንዘብ መጠን አስቡት። ምናልባትም እኛ እነዚህን 3 ሰዎች ያዝን እንጂ ከጀርባቸው ብዙ ሰዎች እንደሚኖሩ ማመን አለብን። ከዚህም በተጨማሪ ደግሞ ይሄን ሁሉ ገንዘብ የሚቆጣጠር አንድ ከፍ ያለ ሰው አለ ማለት ነው። ስለዚህ በእርግጥም መንፈስ አለ ብለን የምናምን ከሆነ ለየት ያለ ስልት መጠቀም ያለብን ይመስለኛል። ሰዎች ያልገባችሁ ነገር አለ። መንፈስ እንደተባለው ከፍተኛ ባለሀብትና ብዙ ባለስልጣኖችን የሚያቅሰው ከሆነ እሱን ለማሰርና በእጃችን ለማስገባት ጊዜ ይፈጅብናል ማለት ነው። ቢያንስ ግን እነዚህ 3 እስረኞች የሚያውቁትን ነገር እንዲያወጡ ማድረግ አለብን። ያለበለዚያ ግን የሚፈጠረው የሰው ህይወት መጥፋትም ሆነ የንብረት መውደም በእኛ እጅ ላይ ይሆናል ማለት ነው። ሄላ ሰላም ነን ጀነራል ማርቆስ፣ ምን እንታዘዝ? የባለፈው ጉዳይ ከምን ደረሰ? ምንም አዲስ ነገር የለም ጀነራል፣ የቻልነውን ሁሉ እያደረገን ነው። ነገር ግን መንፈስ የተባለውን ሰው ማግኘት አልቻልንም። የተያዙት ሰዎች ምን መረጃ ሰጡ? ምንም የሰጡት መረጃ የለም። ባለፈው እንደነገርኩት የስራውን ትዕዛዝ የተቀበሉት በስልክ ስለሆነ ስለ መንፈስ ምንም የሚያውቁት ነገር የለም። እንዲሰሩ የታዘዙትንም ስራ ምንም መረጃ አላወጡም። በምርመራ የደረስንበት መረጃ ግን የተመረጡ ቦታዎች ላይ ጥፋት ሊያደርሱ እንደነበር። ስለዚህ ያለ ስራ ደሞዝ እየበላችሁ ቁጭ ብላችኋል ማለት ነው እንዴ? ቆይ ግን ለምን ታዲያ እኛም እናንተን ተቀላቅለን ያለ ስራ ቁጭ አንልም? ከዚህ በፊት እንደደረሰው አይነት ጥፋት ዳግም ቢፈጸም የተያዙትን ፈትቼ እናንተን ነው ወህኒ የሚከታችሁ። ጄኔራል፣ እኛ በአቅማችን የቻልነውን ሁሉ እየሞከርን ነው። ነገር ግን ምንም አይነት የመፍትሄ መንገድ ብንጠቀም እስረኞቹን ማወጣጣትም ሆነ መንፈስን መያዝ አልቻለም። 2 መንገዶችን አስበን ነበር፣ ግን ምን ዋጋ አለው? ተዘጋጉብን። ምን አይነት መንገድ? አዎ ሳንጃውና መንፈስ የተገናኙበትን መንገድ ስንመረምር ወይ በሳንጃው መስሪያ ቤት ኃላፊ አሊያም ደግሞ በታዋቂ ወንጀል ደላላ በኩል እንደሆነ ፍንጭ አግኝተን ነበር። የሳንጃውን መስሪያ ቤት ኃላፊ ስንጠይቃቸው ምንም የሚያውቁት ነገር የለም።
የወንጀል ደላላው ስም ደግሞ ማወቅ አልቻለም እንጂ እሱን ብናውቅ በእርግጠኝነት መንፈስን መያዝ እንችላለን። ጓዶች ከዚህ በፊት የደረሱትን ጥፋቶች አስቡ። ምን ያህል ቤተ ክርስቲያኖች እንደተቃጠሉ፣ ምን ያህል ምስኪን አማኞች እንደተገደሉ፣ ምንም የማያውቁ ሕፃናት ሲረፈረፉ እንደነበር ረሳችሁትን? አሁን ደግሞ በተደራጀ መንገድ ከፍተኛ ክፍያ እየተከፈለ የተጠነሰሰው ሴራ በእኛ ደካማነት ቢያሳቁት ከበፊቱ የባሰ ውድመትና ጥፋት ያጋጥመናል። ቃለ መሐላ ፈጽመን ሕዝብን ልንጠብቅ ኃላፊነትን ወስደናል። ነገር ግን ይህ በእኛ ልፋት ብቻ የሚሆን አይደለም። ፈጣሪ እንዳይግዘን ሁላችሁም ልትጸልዩ ይገባል። እኔ ጋር አንድ ሐሳብ አለ። ይህን ነገር ለመፈጸም ግን ከፍተኛ ጥንቃቄ ይፈልጋል። እግዚአብሔር ከረዳን እናሳካዋለን። ኢንስፔክተር፣ አሁን አብሮሽ ማን አለ? ሻለቃና መቶ አለቃ አሉ። በጣም ጥሩ። አሁን የምነግራችሁን ነገር ከሶስታችሁ ውጪ ሌላ አካል እንዳይሰማው ጥንቃቄ አድርጉ። የምነግራችሁን እያንዳንዷን መንገድ ተከትላችሁ ከሄዳችሁ ወይ መንፈስን መያዝ አሊያም ደግሞ እስረኞቹን መረጃ ማወጣጣት እንችላለን። እሺ ጀነራል፣ ይንገሩን፣ በጥንቃቄ እንፈጽመዋለን። ሳንጃው፣ አንተ ሳንጃው፣ ሰሞኑ ፖሊሶች አጠፉብህ? ምን ነው ናፈቁ እንዴ? በግድ ካልገረፉኝ አልክሳ። ምግብ ከመስጠቶች እኮ ወደኛ ከመጡ ወር አለፋቸው። የሆነ ሴራማ እያሴሩልን። ኧረ አይምጡብን እንዴ! ዱላቸው ቢቀርብን ነው። ሌላ ምን የተለየ ነገር አለው? ለምን ግን አንድ ባንድ የውሸት ታሪክ እየነገርናቸው እንዲለቁን አናደርግም? ሞኝ ነህ እንዴ? ቀድሞ የተናገረውን በነፃ እንለቀዋለን ሲሉ አመንካቸው? ይኸውልህ ተሳስተህ አንድ ነገር ትንፍሽ ብትል ወንጀሉን በራሱ አፋመነ ብለው ጭራሽ አወሳስቡባል። እኔ ምን ከመንፈስ ጋር የተገናኛችሁ? መች ተገናኘን? ራሱን ያገኘኝ ስልኬን አግኝቶ ደወለ። ከዚህ በፊት የሰራነውንም ስራ አውቋል መሰለኝ። ለጥብቅ ሀገራዊ ጉዳይ ትፈለጋለህ፣ በተገቢው መንገድ ካሳካኸውን ዳጎስ ያለ ሽልማት ይበረከትልሃል አለኝ። በመጀመሪያ ብሩ አካውንቴ ውስጥ ሲገባ ቀልድ ነበር የመሰለኝ። ኋላ ላይ ግን ሰውየው እጁ ረጅም እንደሆነ ሲገባኝ ጥያቄ መጠየቄን አቁሜ የታዘዝኩትን መተግበር ቀጠልኩ። ቆይ መንፈስ ስልክን ከየት አገኘው? ስልኬን ከመስሪያ ቤት ኃላፊ። ተዋወቁት፣ አቶ ዘካሪያስ ይባላል፣ ወይም በቅጽል ስሙ መንፈስ። ጀነራላችን ባመጡት ምርጥ የስለላ ዕቅድ በአጭር ጊዜ ውስጥ ካለበት ተፈልፍሎ እጃችን ሊገባ ችሏል። በሉ እንግዲህ ከአዲሱ ጓደኛችሁ ጋር መልካም ጊዜ ይሆንላችሁ። መንፈስ አይ ሳንጃው፣ እንዴት ነህ? እውነት ስራውን ያዘዝከን መንፈስ አንተ ነህ? አሁን እኔ ነኝ። እንዴት ተስክ? ማለቴ የማትነካ ትልቅ ባለሀብት መስለኝ። እንዴት ያዝክ? እንዲያዝ ያደረከኝማ አንተ ነህ። ያንተ ስልክ ጥሪ ነው ያስያዘኝ። የማ የኔ? ያንተ ሳንጃው። ማለት እንዴት? ያኔ ቀድሞውኑ ስራውን ካዘዝኩት ጀምሮ የኔንም ያንተንም ስልክ አውቀውት ነበር። እኔ ቁጥሩን ያወጣሁትኝ በእኔ ስም ሳይሆን ቀበሌ በሚሰራ ወንድሜ ሚስት ስም ነበር።
እሷን በቁጥጥር ስር አውለው ልክ ሲያፋጥጧት ባለቤቴን አውጪልኝ ያለኝ ብላ የወንድሜን ማንነት ተናገረች። እርሱ ደግሞ ሲያስፈራሩት በቤተሰቡ ሲመጡበት እኔ አውጣ እንዳልኩት ተናገረ። ታዲያ እንዴት ተያዝ? ማለት ያለበት እንዴት ሊያውቁ ቻሉ? ከአንተ ጋር ጠባቂ አልነበሩም? ቀድሞውኑ ሲያስያዘኝ ማን ሆነ? ጠባቂን ቀድሞ አግኝተውት እነሱን ከተባበራቸው በነፃ እንደሚለቁት ካልሆነ ግን እድሜ ልኩን እስር እንደሚማቅቅ አሳምነው ወደ እኔ ላኩት። እኔ ሆቴሌ ውስጥ አንድ ምስጢራዊ ስብሰባ እያደረግን እዛው ነው የያዙኝ። የተያዝነው ማለት ሌሎቹም ሰዎች ካንተ ጋር ነበሩ እንዴ? እሺ ግን መንፈስ አንተ መሆንን በምን እናውቃለን? ማለቴ ያው ከዚህ ቤት አይተን ስለማናውቅ እርግጠኛ ለመሆን ያህል። ጠንቃቃነትን ወድጄዋለሁ። ቀድሞውኑ ሳንጃው ጋር ከመደወል አንተ ጋር ብደውል ይሻለኝ ነበር። ይኸውላችሁ በፈለጋችሁት መንገድ ማረጋገጥ ትችላላችሁ። የፈለጋችሁትን ጠይቁኝ። እሺ እሺ ከሶስታችን ስራውን ያዘዝከው ማን ነው? ስራውን ያዘዝከው አንተ ነህ። እሺ ስልክ ቁጥሬ ስንት ነው? 83 54 03 22 እንዴ የራስን ጠይቀዋለህ እንዴ? እሱ የደወለበትን ጠይቀው እንጂ። አቤዳቦ እኔ እሱ ስልክ ምን አውቀዋለሁ? እኔ የደወልኩበት ቁጥር 86 22 33 40 በሚል ቁጥር ነው። እሺ ከኔ ጋር ያገናኘ የመስሪያ ቤት ኃላፊ ስም ማን ነው? የመስሪያ ቤት ኃላፊ ስም አቶ ኤርሚያስ ነጋ ይባላል። ካንተ ጋር ግን ያገናኘኝ እሱ አይደለም። አንተ ያገኘኝ በመስሪያ ቤት ኃላፊ በኩል ነው አላልክም እንዴ? ለእናንተም ለእሱም ደህንነት ሲባል የምታውቀውን ሁሉ አትንገራቸው ያልኩት እኔው ራሴ። አዎ ያገናኘን የባለፈውን ስራ ያሰራን ቃል የሚባል ደላላ ነው። እሺ ቆይ በአካውንቱ መጀመሪያ ያስገባለት ገንዘብ ስንት ነው? 850 ሺህ የኢትዮጵያ ብር። በምን ባንክ ያስገባለት? በንግድ ባንክና በአቢሲኒያ ነው የገባለት። ከፈለክም ደግሞ አካውንት ቁጥሩን ልነግርህ እችላለሁ። መያዝ ግን በጣም ነው የገረመኝ። ረጅም ጊዜ ሀገር ውስጥ አልነበርኩኝም። ሌላ አዲስ ሚሽን ተሰጥቶኝ እሱን ለማስፈጸም ነበር የመጣሁት። ይህንንም ስራ የሚያስፈጽሙ ብቁ ሰዎችን ለመገናኘት ያረፍኩበት ሆቴል ውስጥ ነው ያዙ። አንተ አታውራላልኩም እንዴ? ጥጋብ በቅርቡ ይበድላል። አንቺ ጀነራል ማርቆስ ሲመጣ አራታችሁን በቁማችሁ ትሞታታላችሁ። ለዚህ ቃል ገባልሃለሁ። እጃቺ ማንን ነው የምታስፈራሪው? ሂጂና የለመድሽው ላይ ማን እንደሆንኩ ረሳሽው እንዴ? ማን እንደሆንክማ በደንብ አውቃለሁ። እናንተ አይነት ገንዘብን ተገን አድርገው ሀገሬን የሚያሰቃዩትን ሰዎች ልክ ሳስገባ የሚሰማኝን ደስታ ወደር የለውም። አትጃጃይ እባክሽ። ሀገርሽን ስንፈልግ በሰላም ሳንፈልግ ደግሞ በእሳት የማኖር ስልጣን አለ። ማን እንደሆነን አትርሺ። ማን እንደሆነን ብቻህን እኮ ነው የተከበሩት። ከአፈር መሰራትን ትረሳዋለህ ልበል? በአንድ ጥይት ወደ ፈጣሪ ልልክ እችላለሁ። እሺ የተደበቅበት ገንዘብ ከምድራዊ ፍትህ ቢያስጥልህ እንጂ ከሰማይ ፍትህ አታመልጣት። የንጹሃንን ደም አፍስሰህ አትቀርም፣ ሲኦል ትገባታለህ። ንስሐ አባቴን እየመሰልሽኝ ነው። ቀኖና ልትሰጭኝ ነው ወይስ ልታናዝዥኝ እያሰብሽ ነው? እኔ የትም ሆኜ ስራ ማሰራት የምችል ሰው ነኝ። የባሰ ችግር ሳይመጣብሽ አሁኑኑ ብትለቂኝ ይሻልሻል። እኔ የምልሽ ግን ያ ባለቤትሽና ሴት ልጅሽ ደህና ናቸው? እንግዲህ ፈጣሪ ይጠብቅልሽ።
ቤተሰቤ አንድ ነገር ይሁንና በዚህ ሽጉጥ ጭንቅላትን ነው መበትነለ። የ3 ቀን ጊዜ ሰጥቼሻለሁ። በ3 ቀን ውስጥ ካላሰናበትሽኝ ለሚደርስብሽ ማንኛውም አይነት ችግር ተጠያቂ አይደለሁም። እኔ የምልህ ሳንጃ፣ ስራውን በሚገባ ጨርሳችኋል አይደል? ኧረ ምንም አልተከናወነም። ምን? እና ያን ሁሉ ጊዜና ገንዘብ ያባከንኩት ለከንቱ ነው? እንዴት አልተከናወነም? እንዴት እስከሸፈ? ሙሉን ታሪክ ማወቅ ፈልጋለሁ። አለቃ፣ ሁሉም ነገር በታቀደለት መንገድ እየሄደ ነበር። አንተ ባዘዝከው መሰረትም ስራውን ተከፋፍለን ነበር። በእኔ በኩል ልክ ብሩ እንደገባልን ስራውን የሚሰሩ ሰዎችን አዘጋጅተን ነበር። መቃጠል አለባቸው የተባሉ ቤተክርስቲያኖችንም ለይተን አውጥተን ነበር። በየቦታው ላሉ የኛ ሰዎች ተገቢውን ክፍያ ከፍለን እንዲዘጋጁ ነግረናቸው በእኛ በኩል ትዕዛዝ ብቻ ነበር የሚጠብቁት። እኔም ቢሆን እንደዛ ነው ያደረኩት። በተለይ እዚህ አካባቢ ባሉ በሚታወቁ ቤተክርስቲያኖች ላይ በማሰልጠን ሰርጎ ገቦችን በማስገባት ከላክልን ብር ላይ ብዙ የካህናትን አልባሳት ገዝተን አመሳስለን አልብሰንም አስገብተናቸው ነበር። እንዲሁም በየሰፈሩ የሚገኙ ወጣቶችን ስለ ጉዳዩ በደንብ አስረድተን በቀን አበል ክፍያ በተጠንቀቅ እንዲዘጋጁ አድርገን ነበር። እሺ ታዲያ የሁሉ ስራ ከተሰራ እንዴት አልተሳካም ትሉኛላችሁ? 3 ቦታዎች ላይ የመደብናቸው ሰዎች ሚሽናቸውን ጨርሰው ወደ ድሬዳዋ ሊመለሱ ሲሉ መናኸሪያ ላይ ተያዙ። እኔናቸውም ቢሆን ፖሊሶቹ ባዘጋጁት ወጥመድ አንድ ሚኒባስ ውስጥ ስንመለስ ተያዘ። ግን እስካሁን እንደማንተዋወቅ ነው የሚያውቁት። እሺ የድሬዳዋው ስራ? ድሬዳዋ ላይማ ከከተማ ራቅ ያሉና ኦርቶዶክሶች በብዛት የሌሉበት አካባቢ እንቅስቃሴ ጀምረን ነበር። ግን ከየአካባቢው ያሉ ተወላጆች ከየቦታው ተጠራርተው ተደራጁብን። ሳንጃው፣ ይህን ሁሉ ስራ ፈጽመ የነገርኩህ ትልቁን ስራ እንዴት ሳትፈጽም ትቀራለህ? ወይስ ያን ሁሉ ዕቅድ ረስተኸው ነው? ኧረ ረሳሁትም አለቃ። ይሄ ገና የመጀመሪያውና ቀላሉ ስራችን ነው። ቤተክርስቲያኖች ከተቃጠሉ በኋላ የራሳችንን ሰዎች የማስገባቱ ስራ ሲጠናቀቅ ቀጣዩ ስራ ኦርቶዶክስ የሆኑትን ሰዎች በጠቅላላ በተለያየ መንገድ ማጥቃት እንደሆነ ነግረኛል። እና የዚህ ሁሉ ልፋት መጨረሻ ግብ ምንድን ነው አልኳችሁ? ኦርቶዶክስ የተባለ እምነት ማጥፋት። ጥሩ። ከዛሽ ይህ ሁሉ ሲሳካ ምን ትሸለማላችሁ አልኳችሁ? ቤት፣ መኪና፣ ጠቀም ያለ ብርና የውጭ ሀገር ቪዛ። እናንተ ግን ይህ ሁሉ ዕቅድ ገደል ከተታችሁት። ስለዚህ እናንተም ገደል ትገባላችሁ ማለት ነው። ኧረ አለቃ፣ አንድ ድል ብቻ ስጠን። ያልከን ሁሉ ለማድረግ ዝግጁ ነን። እሺ እሱን ተው። ቢያንስ ያን ሁሉ ፋይልና መረጃ አጥፍታችሁታል ወይስ የት ነው ያለው? አያሳስብም አለቃ። ታይዋን አካባቢ ትልቅ መጋዘን ተከራይተን ከሌሎች እቃዎች ጋር አንድ ላይ አስቀምጠናል። ያው አብዛኛው ጊዜ ስብሰባ የምናደርገው እዛው አካባቢ ስለሆነ ብለን ማለት ነው። እንደገናም ሌላ ያልተያዙ የኛ ሰዎች ስላሉ መረጃው በተጠንቀቅ እንድጠበቅ። ጥሩ። ይኸውላችሁ ዛሬ ከዚህ ወህኒ ቤት ማምለጥ አለብን። ምክንያቱም ደግሞ መፈጠር አለባቸው የተባሉት ሁከቶችና ረብሻዎች በሙሉ መፈጠር አለባቸው። አለቃ፣ እሺ አሁን እንዴት ነው መውጣት የምንችለው? እኔ በጣም ጨንቆኛል። ይቺ መርማሪ የዋዛ ሰው እንዳትመስላችሁ፣ እንዲህ በቀላሉ የምትለቀን አይመስለኝም። ስለዚህ አንድ ጥሩ ዘዴ መፈየድ አለብን። እኛም እያሰብን ነበረ፣ ግን እንዴት እንደምናደርገው ግራ ገባን። በዛ ላይ ደግሞ ከወጣን በኋላ የት እንደምንደበቅ ማሰብ ከብዶን ነበር። ስንወጣ ያለውን ቀላሉ ነገር ለእኔ ተውት። ብዙ ማምናቸው ሰዎች ስላሉ እንዴት አርግተን እንደምናመጥ፣ እንዴት አርግተን እንደምንገናኝ ሁሉ ነገር አቅደን ጨርሰናል። ይኸውላችሁ እዚህ ላለው ነገር ግን የእናንተ እርዳታ ያስፈልገኛል።
ይኸውላችሁ በጥንቃቄ ስሙኝ። መጀመሪያ እኔ እንደታመመ ሰው ሆኜ እወድቃለሁ። የዚህን ጊዜ ምን ታደርጋላችሁ? እየጮኋችሁ ፖሊሶቹን ትጠራችኋላችሁ። እነሱም እየተንደረደሩ ሲመጡ እኛ ስራችንን እንቀጥላለን ማለት ነው። ቅድም ስንጣላ አይታችሁ ከሆነ ግቢ ውስጥ ያሉት ፖሊሶች 3 ናቸው፣ እኛ ደግሞ 4 ነን። ስለዚህ አያቅቱን። ይህንማ ባለፈውም ልንሞክረው ብለን ነበር፣ ግን አሁን በቁጥር ከነሱ ስለምንበልጥ ማድረግ እንችላለን። አለቃ መልበስ አለቃ ተነስ። ተመርገብ። ተንበርከክ፣ ተኩስባት፣ ግደላትና እናምልጥ እንጂ። ተዋውቁት፣ ጀነራል ማርቆስ ይባላል። መጀመሪያ እስካሁን ስለ 3ቱ እስረኞችና ስለ መንፈስ የሰበሰባችሁትን መረጃ በሙሉ ትልኩልኛላችሁ። እኔም በደንብ አርግጬ አጠናዋለሁ። ከዚያ በኋላ ደግሞ እኔን ደብድባችሁ መንፈስ ማለት ይህ ሰው ነው ብላችሁ እነሱ ጋር ታስገቡኛላችሁ። እኔም እንዲያምኑኝ ለማድረግ በመሃል የተለያዩ ግርግሮችን ስለምፈጥር እንደ ማንኛውም አይነት እስረኛ ቆጥራችሁ ምንም ሳትሸማቀቁ ትመቱኛላችሁ። የቀረውን ነገር ደግሞ ለእኔ ተዉት። ኢንስፔክተር ማክዳ እንዴት ነው ትወና ብጀምር አይዋጣልኝ? አንተ ማረባ ክብርንም ልበሽ በአዲስ ምስጋና ይሞላ ልብሽ የተወደደ ነው። ተመርገጥ የማትረባውስ አንተው ነህ። የገዛ ሀገር ላይ ሴራ የምትዶልት የሀገር ጠባቂ የሀገር ባለውለታ የሆነች ቤተክርስቲያንን ለማጥፋት ለሆዱ ካደረ ባለ ሀብትና ከምድረ ባንዳ ጋር የምትማማል ባዶ ለስሙ አንገት ላይ ማተብ አለ። ግን ለገንዘብ ብለህ ህሊናህን በብር ሽጠ ከሰውነት ይልቅ ዘረኝነት በልጦብህ አፈር መሆንን የረሳ ከንቱ እናንተና መሰሎቻችሁ ገንዘብ ስትከተሉ፣ ፈጣሪ ግን ለዚህች ሀገር ለዚህች ቤተክርስቲያን ሰው ያስነሳል። ዝምታው ሲበዛ የሌለ ቢመስልም፣ ሆዳም አድርባዩ ሲበዛ ትሁት አገልጋይ የሞተ ቢመስልም፣ ይቺ ሀገር ይቺ ቤተክርስቲያን ግን ሰው አላት። ለእንደናንተ አይነት ወንበዴና ለእንደዚያ መንፈስ ለሚባለው አይነት ጨካኝ አለቃችሁ አሳልፎ አይሰጣትም። እሱም መያዝ ባንችል እንኳን ሴራውን ማቆምና እንደናንተ አይነቱን ወንበዴ ለህግ ማቅረብ በራሱ አንድ እርካታ ነው። ጓድ እነዚህ ሰዎች በአፋጣኝ ለፍርድ ቀርበው ዋጋቸውን እንዲያገኙ የተናገሩት መረጃ በሙሉ እዚህ ውስጥ አለ። መንፈስንም ለመያዝ የሚያስችል መረጃ ዘርግፈዋል። አሁኑኑ በቁጥጥር ስር አውሉት። ሌሎች ቦታዎች ላይም ጥፋት ለማድረስ እየተንቀሳቀሱ ስለሆነ በአፋጣኝ መሄድ አለብን። ፈጣሪ ኢትዮጵያንና ህዝቦቿን ይባርክ። ኢትዮጵያ ወይ ተነሽ ክብርንም ልበሽ
በአዲስ ምስጋና ይሞላ ልብሽ የተወደደ ነው በእግዚአብሔር ሕዝብሽ የተወደደ ነው በእግዚአብሔር ሕዝብሽ ይልቅ በቅንነት በሰላም ለሰራ ሲሳዩም ብዙ ነው ክብሩም አያባራ ጉቦና ፍትህ ማጣመ